ሰላም ተወደዳችሁ ወገኖቼ ቅዱሳን የአባቴ ልጆች ብሩካን እንዴት ናችሁ? ሰላም ናችሁ ወይ? ይህ ወርድ ኦፍ ፌዝ ሚኒስትሪስ ነው። ፓስተር ወንድሰን ነኝ። አሁን ደግሞ በሌላ መልእክት መተናል። ይህንን አብረን እንድንካፈል ጊዜ እንዲሰጡኝ ጠይቃቸዋለሁ። እግዚአብሔር ደግሞ ቀሩን ጊዜ መልካም ጊዜ ያደርግልናል። ስሙ ብሩክ ይሁን። እግዚአብሔር የተመሰገነ ነው። አሁን ደግሞ ስለ ክርስቶስ ብርታት እናያለን። እግዚአብሔር የተመሰገነ ነው። መጽሐፍ ቅዱስ ሲናገር ክርስቶስ ኃይላችን ነው፣ ክርስቶስ አቅማችን ነው፣ ጸጋው አብርቶናል፣ ጸጋው አቅሞናል። ብዙ ጊዜ በእኛ የህይወት ሩጫ ውስጥ ሁሉንም እናደርግ ይመስለናል፣ ሁሉንም እንችል ይመስለናል። ክርስቶስ ግን የመጨረሻ ድካማችንን በድል ሊለውጥ መጥቶልናል። እግዚአብሔር የተመሰገነ ነው። ሰው ሲደክም ጌታ ደግሞ ይመጣል። እስቲ መጽሐፍ ቅዱሳችንን በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ እናያለን። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ስለዚህ ስለ ክርስቶስ በድካም በመንገላታት በችግር በስደትም በጭንቀትም ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ነኝ። ስደክም ያን ጊዜ የፊዚካሉ ዓለም የዚህ ዓለም እሳቤ ሰው ሲደክም አበቃለት ነው። መንፈሳዊ ዓለም ግን ብርታታችን ውስጣችን ነው፣ አቅማችን ጸጋው ነው። ስጋችን ቢደክም እንኳን በውስጣችን ደግሞ የበረታ ነገር አለ። እንዲያውም መጽሐፍ ቅዱስ ምን ይላል? እዚህ ሁለተኛ ቆሮንቶስ 13 ላይ ቁጥር 3 ላይ ክርስቶስም ስለናንተ አይደክምም፣ ነገር ግን በእናንተ ውስጥ ኃይለኛ ነው ይላል። ወገኖቼ የኛ ብርታት የኛ መጠንከርና መውደቅ ነው። በእኛ ውስጥ ያለው የበረታው ክርስቶስ ምን ጊዜም ቢሆን አይደክምም። ሲያቅተን የወደቅን ይመስለናል። ነገር ግን የማይወድቅ ክርስቶስ በእኛ ውስጥ አለ። በእናንተ ውስጥ ያለው ክርስቶስ አይደክምም። ውጫችን የሚያሳየን ጠላት የሚነግረን ሰዎች የሚነግሩን ምናልባት ውጫዊ ፓርታችን ደክሞ ሊሆን ይችላል፣ ሰውነታችን ደክሞ ሊሆን ይችላል፣ ጤናችን ደክሞ ሊሆን ይችላል፣ ኢኮኖሚያችን ደክሞ ሊሆን ይችላል፣ ተቀባይነታችን ቀንሶ ሊሆን ይችላል፣ የመሮጥ አቅማችን እያነሰ መጥቶ ሊሆን ይችላል። ግን እነግራችኋለሁ የማይደክም ነገር በእኛ ውስጥ አለ። የማይደክም ነገር በእኛ ውስጥ አለ። እሱ ማን ነው? ክርስቶስ ነው። እግዚአብሔር የተመሰገነ ነው። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 3 ላይ ክርስቶስ በእናንተ ውስጥ አይደክምም። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ስደክም ያን ጊዜ በረታለሁ ይላል። ስደክም ተስፋ ቆርጣለሁ አይልም። ስደክም አበቃልኝ አይልም። የማይደክመው በውስጣችን አለ ማለት ነው። የሚበረታው በእኛ ውስጥ አለ። እንዲያውም አንደኛ ዮሐንስ ላይ የሚለው በእናንተ ውስጥ ያለው በዓለም ካለው ይበልጣል ነው። ስለዚህ ቅዱሳን ወገኖቼ የደከመው ነገራችሁን አይታችሁ እንዳትዘሉ። የደከመ ነገር ያላችሁ የመሰላችሁ ሰዎች የእናንተ የሆነ ነገር በሰውነታችሁ ላይ፣ በህይወታችሁ ላይ፣ በኑሯችሁ ላይ፣ በፋሚሊያችሁ ላይ፣ በቢዝነሳችሁ ላይ፣ በጠቅላላ በላይፋችሁ ዙሪያ እየደከመ ያለ ነገር ቢሆን ቢመስላችሁ ዛሬ እንዳይመስላችሁ ነው። ከኛ ጋር ያለው በእኛ ውስጥ ያለው አይደክምም። ክርስቶስ በእናንተ ውስጥ አይደክምም። ኃጢአት አያሸንፈንም። ስንፍና አያሸንፈንም። ድህነት አያሸንፈንም። ከርስ፣ ጄኔሬሽናል ቦንዴጅ፣ ይርግማን አያሸንፈንም። ሰውን ሁሉ ያሸነፈ ነገር እኛን አያሸንፈንም። አንድ ብርቱ በደህና ጊዜ ውስጣችን ገብቷል። አንድ ብርቱ ያማ መሰላችሁ? በሞት ላይ ስልጣን ያለውን በሞቱ የሻረው ኢየሱስ ክርስቶስ፣ ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ፣ የዓለምን ኃጢአት በሙሉ ያስተሰረየ ኃጢአትን ያሸነፈ ኢየሱስ ክርስቶስ
ሞትን ድል የነሳ ዲያብሎስን ድል የነሳ በሞት ላይ ስልጣን ያለው የሚባለው ዲያብሎስ ነው። እሱም ዲያብሎስ ነው። እሱን ያሸነፈ እሱ ከስጋ ድካማችን በላይ ነው። እሱ ከጊዜው ውድቀታችን በላይ ነው። ጻድቅ ነን በክርስቶስ 7 ጊዜ ብንወድቅ 7 ጊዜ እንነሳለን። ሆን ብለን አንወድቅም። ነገር ግን ወጥመድ ቢሆን ይሰበራል። እግዚአብሔር ይላል ለደካሞች ኃይልን ይሰጣል። ኢሳይያስ 40 ጉልበት ለሌላቸው ደግሞ ጉልበትን ይጨምራል ይላል። እንዲያውም ብላቴኖች ወጣቶች ጎበዛዝት ይደክማሉ ይላል። እግዚአብሔርን በመጠባበቅ በመተማመን የሚጠባበቁ ግን ኃይላቸውን እንደ ንስር ያድሳሉ፣ ይሮጣሉ፣ አይደክሙም፣ ከፍ ይላሉ። ስለዚህ ኢየሱስ ክርስቶስ ከድካማችን አንስቶናል። ኢየሱስ ክርስቶስ ከወደቅንበት ቦታ አንስቶናል። የአድራሻ ለውጥ አድርገናል። በፍጥረታችን የኃጢአት ልጆች ነበርን። ለውድቀት ተዘጋጅተን ነበር። ከሲኦል ደጃፍ መልሶናል ኢየሱስ። ከዓለም ወጥመድ አውጥቶናል ኢየሱስ። የእግዚአብሔር ልጆች አድርጎናል። we are the son of God። የእግዚአብሔር ልጆች ሆነናል። ስማችን በሕይወት መጽሐፍ ተጽፏል። መጨረሻችን የእግዚአብሔር መንግስት ነው። ሃሌሉያ። ጭራሽ ዲያብሎስ ይግረመው ብሎ ቤተ መቅደሱ አድርጎናል። በእኛ ውስጥ አድሯል ጌታ። ኃጢአተኞች በነበርን በእኛ አድሯል። ስሙ አለን፣ የክርስቶስ ስም አለን። ስሙን ጠርተን በስሙ የዲያብሎስን ስራ እናፈርሳለን። ስሙን ስንጠራ ስሙን ጠርተን ጠላቶቻችንን ድል እንነሳለን። ክርስቶስ ሁሉን አጠናቆ ሄዷል ከኛ። ኢንኬዝ የደከማችሁ ያላችሁ ሰዎች ቢመስላችሁ እንዳውም የምትበረቱበት ጊዜ አሁን ነው። የወደቃችሁ የመሰላችሁ ሰዎች ካላችሁ እንዳውም በጣም የምትነሱበት ጊዜ አሁን ነው። አንድ ነገር ልንገራችሁ፣ ኳስ በጣም ወደ መሬት ከመታችኋት በጣም ወደ ላይ ትነሳለች። ሰይጣን ለአንድና ለመጨረሻ አደቀቁ ብሎ ሲጥልህ ቀጥሎ የሚያየው ነገር ያንተን ከፍታ ነው። ከግራቪቲ በላይ፣ ከሰይጣን አቅም በላይ፣ ከጭንቅላቱ በላይ። ለዚህ ነው እኮ መጽሐፍ ቅዱስ መሬት ላይ እንዳለን እኮ አይነግረንም። በአብ ቀኝ በክርስቶስ ኢየሱስ ተሰውራችኋል ይላል። በመንፈሳዊ ስፍራ በአብ ቀኝ በክርስቶስ ካለን ዓለምን ወደታች ነው የምናያት። በርድስ አይ ቪው ነው የምናያት። በዓለም ላይ ትልልቅ የመሰሉ ነገሮች እኛ የምናያቸው አናታቸውን ነው። ከነሱ በላይ ነው። በመንፈሳዊ ዓለም ከፍ ብለናል። ስለዚህ ይሄ ስጋችን፣ ህይወታችን፣ የምድር ላይፋችን የወደቀ እንኳን ቢመስለን በክርስቶስ ብርቶች ነው። እንዳውም ስንደክም እንበረታለን። ጳውሎስ ያለ እንደዛ ነው። ስደክም ያን ጊዜ ኃይለኛ ነኝ አለ። አንብቡት 2ኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ብራዘር ስደክም አለ ጳውሎስ እንዲያውም ያን ጊዜ እበረታለሁ። እንዴ ስትሉት በእኔ ውስጥ ያለው ክርስቶስ አይደክምም። ምክንያቱም የኃይሌ ምንጭ ሶርስ ኦፍ ፓወር ክርስቶስ ነው። 4:13 ፊልጵስዩስ ላይ ምንድን ነው የሚለው? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ጉዳዩ የኛ ጉዳይ አይደለም። ከምግብ ባገኘነው ኃይል አይደለም። ከገንዘብ ባገኘነው ኃይል አይደለም። ከፖለቲካ ባገኘነው ኃይል አይደለም። በዙሪያችን ካሉ ሰዎች ባገኘነው ኃይል አይደለም። ኃይልን በሚሰጠኝ ኃይላችን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ደካማው ማርያም፣ ቅድስት ድንግል ማርያም እንደዚህ ነው ያለችው። ብርቱ ነው እሱ በእኔ ታላቅን ነገር አድርጓል አለች። በእኔ ብርቱ የሆነው እሱ ታላቅን ነገር በእኔ አድርጓል አለች። የዓለምን መድኃኒት በውስጧ ይዛ ከምድር ዓለም የተመረጠች ንጽሕት ቅድስት ሴት ትውልድ ሁሉ ብፅዕት የሚሏት ክርስቶስ የገባት እንደዚህ አለች።
ብርቱ የሆነው እሱ በእኔ ታላቅ ነገር አድርጓል አለች። ሰሚት አደረገች። ለዚህ ገብቷታል። ልጇ ማን እንደሆነ ገብቷታል። የወለዱን እኮ ወላጆቻችን ማን እንደሆነ እኮ አይገባቸውም። እኛ ደደብ፣ አትረባም፣ እድሜ ይጠር ምናምን እየተባልን ያደግነው። እሷ ግን ምን እንዳረገዘች ምን እንደወለደች ታውቃለች። ማርያም ግን በልቧ ትጠብቀው ነበር ያን ልጇን። አይኗ ልጆቿ ላይ ነው። በመላእክት የተነገራትን ወንጌል ሰምታለች። ምን እንዳረገዘች ምን እንደምትወልድ አቅሙ እስኪሄድ ድረስ እንደሆነ ገብቷታል። ብዙ ሰዎች የወለዱትን አያውቁም። አይረባም ይላሉ፣ ይርቋል ይላሉ፣ እድሜ ይጠር ተሰበር፣ አንተ እኮ ማትረባ ነው ይላሉ። ከራሳቸው ማንሰን ወጣው፣ ከራሳቸው ዘር ወጣው። ጌታ ስሙ ይባረክ። ደካማ መስሏት ሲኦል ኢየሱስን ዋጠችው። ግን ከ3 ቀን በላይ ልትሸከመው አልቻለችም። እሱም ለስራ ነው እዛ የቆየው። በትንትኗን አውጥቶ የራሱን ሰብስቦ ወጣ። ኢየሱስ ብርቱ ነው፣ ታላቅ ነው። የእግዚአብሔር አብ የብርታት ጉልበት የተገለጠበት ነው። ጌታ ስሙ ይባረክ። የሚገርማችሁ ሉቃስ ወንጌል ምዕራፍ 5 አንድ ቃል እንስቲ። ሉቃስ ወንጌል ምዕራፍ 5 ከ4 ጀምሮ እንደዚህ ይላል። ነገሩንም ከጨረሰ በኋላ ስምዖን ጴጥሮስ ወደ ጥልቁ ፈቀቅ በል፣ መረቦችህንም ለማጥመድ ጣሉ አለው ኢየሱስ ክርስቶስ። ስምዖንም መልሶ አቤቱ ሌሊቱን ሁሉ አደርን ስንደክም ምንም ዓሣ አልያዝንም፣ ነገር ግን በቃል መረቦችን እጥላለሁ አለ። ደሆል ጴጥሮስ ማለት የዓሣ ማጥመድ የዓሣ ኤክስፐርት፣ ኑሮው ኢኮኖሚው ቤተሰቡን የሚያስተዳድርበት ባህርና ዓሣ ነው። ዓሣ ነው የሚበላው፣ ዓሣ ነው የሚሸጠው። መቼ እንደሚገኝ ስንት ሰዓት እንደሚጠመድ ከባህሩ በየትኛው ክፍል እንዳለ ኤክስፐርት ነው። አትነግሩትም ለጴጥሮስ። አንዳንድ ጊዜ ከፕሮፌሽናችን በላይ የሆነ ነገር አለ። ከለመድነው እውቀት በላይ እግዚአብሔር ባልለመድነው መንገድ ነው የሚገለጠው። እና ጌታ ኢየሱስ ክርስቶስ ወደ ጥልቁ ፈቀቅ ብላችሁ ጣሉ አለው። ይኸው ቃል በዮሐንስ ወንጌል ላይ ወደ ጥልቁ ይላል። በስተቀኝ ከመርከቡ በስተቀኝ መረብ ይምጣል ይላል። ስፔሻል ሎኬሽን ነው። ያውቀዋል ጌታ የቱ ጋር እንዳለ። እነሱ ግን ሌሊቱን በሙሉ ፈልገው አጥተው ደክመው ፋይናሊ መረቦቻቸውን እያጠቡ በዜሮ ሊመለሱ ከድካማቸው በኋላ ከሰው ድካም በኋላ ኢየሱስ መጣ። ምንም እንደሌላቸው አውቆ በስተቀኝ ጣሉ ወይም ወደ ጥልቁ ፈቀቅ ብላችሁ ጣሉ አላቸው። አንድ ነገር ነው ያለው ጴጥሮስ። the whole night ሌሊቱን በሙሉ እናንተ እንግዲህ ሳምንቱን በሉት ወሩን በሉት አመቱን በሉት የሰው ልጅ አንድ ነገር ለማግኘት የሚደክምበት ግን ምንም ሳይዝ የሚቀርበት አመታት በሰው ሕይወት ውስጥ ባዶ የሚሆኑበት ድካም የሚሆኑበት ወራት ዘመናት ዘሞመንት ኢየሱስ ክርስቶስ ሲመጣ የጠፋው ነገር ሁሉ ወደ እናንተ መሰብሰብ ይጀምራል። ይሄ ሲዝን የጠፋው ነገር በብዙ መንገድ ሞክራችሁ ያቃታችሁ ጭራሽ አድክሟችሁ ገንዘባችሁን ጨርሱ ምናምን ይሆን ጌታ ያውቀዋል የት እንዳለ። በስተቀኝ ጣል ሲለው መረቡ እስኪቀደድ ድረስ ከሰው ድካም በኋላ በክርስቶስ መገኘት ያለ ብዙ በረከት ጌታ ኢየሱስ ክርስቶስ ያውቀዋል። the hidden wells of treasury የት እንደተሰወረ ያውቀዋል። ኢሳይያስ 45 ላይ የተሰወረን ሀብት ሰጣለሁ ይላል። the hidden wells of treasury ያውቀዋል ጌታ። ለዚህ ነው በእያንዳንዱ ነገራችን ላይ ጌታን ባለቤት እናድርገው። በሱ ኢንስትራክትን ይምራን ይናገረን። በመንፈሱ ቁጥጥር ስንሆን እንደ ቃሉ እንኖር ማለት
በጣም በህይወታችን ኢረር እንቀንሳለን፣ ስህተት እንቀንሳለን። ስህተት አልባ ኑሮ ወደ መሆን እንገባለን። ያሳለፈው ዘመናችን የብክነት ዘመን ነው። በይመስለኛል በይሆናል ያደረግናቸው ነገር በሙሉ በገንዘብ በጊዜ በብዙ ነገር ድካምና ኪሳራ አንተውብናል። ኢየሱስ አይደክምም። ኢየሱስ አይሳሳትም። ኢየሱስ ትክክል ነው። ከሱ ጋር ያለች ነፍስ አትከስርም። ወደ ቀኝ ጣሉ ሲላቸው ወደ ቀኝ ጣሉ። 153 ትላልቅ አሳን የያዙት የነሱ ጀልባ መያዝ አቅቷት ሌሎች ሼር ዘንድሮ ብዙ ዘመን ለፍተ ያጣው ነገር ዛሬ በጌታ ምሪት በጌታ ቃላ በመንፈሱ ምሪት ብታገኘው እንኳን ላንተ ለሌሎች ሼር የምታደርገው ነው። 153 ትላልቅ ፊሽ the big fish ያውም ስታገኝ ብዙ ነው። ትላልቅ አሳዎች ከነሱም በላይ ተርፎ ለሌሎች ሼር አደረጉ። እግዚአብሔር የተመሰገነ። ጌታ ግን የመጣበትን ሲዝን ስታዩ እነሱ ሲደክሙ የነሱ ዕውቀት የነሱ ችሎታ የነሱ አቅም ሲደክም ሲያቅተው በቃ ከዚህ በኋላ የማቆም ሞከርኩ፣ የቻልኩትን አደረግኩ። አፍተር ኦል ምንም ማድረግ አልችልም እንግዲህ ለቆጭ ስትል ጌታ ይመጣል። እግዚአብሔር የተመሰገነ ነው። ማርቆስ ወንጌል ምዕራፍ 5 ላይ እንደዚህ የሚል ቃል አለ። ቁጥር 25 ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም ይላል። ለ12 ዓመት ደም የሚፈሳት ሴት ብዙ ተቸግራ ገንዘብ ነበራት። እዛኛው ሐኪም ስትሄድ፣ እዛኛው ባለ መድኃኒት ስትሄድ፣ እዛኛው ስትሄድ ገንዘቧን በሙሉ ጨረሰች። ህመሟስ አልተፈወሰም። ጭራሽ የህመሟ ዲግሪ ጨመረ። ህመሟ ባሰባት። አያችሁ፣ ገንዘቧ አለቀባት። መጨረሻ ተጣጥፋ ቤቷ ቁጭ አለች። እዚህ ጋር እንኳን ቢባል አሁን ትሄድበት የላትም። ለምን? የእሷ ሶሉሽኖች ያላትን አሳጣት እንጂ ከገባችበት መቀመቅ አላወጣትም። ሶሉሽን አልሆናትም። ግን እዛው ደክማ አቅቷት ገንዘቧን ጨርሳ አቅማም ደክማ ህመሟን ብሷባት ቁጭ ብላ አንድ ወሬ ሰማች። ያም ኢየሱስ ክርስቶስ ያድናል የሚባል። ከዛ ምን አደረገች? በቃ የመጨረሻ ይሄንን በባዶዋ በድካሟ ሄጄ ጨርቁን ብነካ እፈወሳለሁ አለች። ያው እንደምታውቁት ኢየሱስ ክርስቶስ በዚህ ስፍራ ላይ ወደ ኢያኢሮስ ቤት ልትሞት ያለችውን ልጁን ለመፈወስ ከሱ ጋር የሄደ መንገድ ላይ ሰበር ገብታ ቀሚሱን ነካችው። ቆመ ኢየሱስ። ማን የነካኝ አለ። እነ ጴጥሮስ እንደ ሁሉ ሰው ሲዳስ ማን እንደነካ ምን ይታወቅ ነው? ኃይል ከኔ ወጣ አላቸው። በእምነት ተች ያደረገኝ ሰው አለ። ያጋፉት ሁሉ እኮ የእሱን ኃይል አያገኙ፣ የእሱን ፈውስ አያገኙ። በእምነት የነኩ ናቸው። ቤቷ ሆናን ያመነችው አንቺ ሴት እምነትሽ አድኖሻል አላት። እግዚአብሔር የተመሰገነ ነው። ኢየሱስ ክርስቶስን ያገኘችው በመጨረሻ ድካሟ ነው። ያኔማ ገንዘብ ያላትማ ቤስት ወደምትለው ነገር ትሮጥ ነበር። እዛ ትሄድ ነበር፣ እዚህ ትሄድ ነበር፣ እዛ ትሄድ ነበር። ሁሉም ግን አላዳውናት። ኢየሱስ በመጨረሻው ድካማችን ወደኛ ይመጣል። ከዚህ በኋላ በህይወታችን ትራይል ኤንድ ኤረር በሙከራ እንሰራም። የምንሰራው የማይሳሳተው ኢየሱስ ክርስቶስ በድካማችን ብርታት የሚሆነን ጉልበት የሚሆነን አቅም ያለው ደግሞ አለው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። I can do everything። የማልችለው ነገር የለም። ጌታ ስሙ ይባረክ። ብዙ የደከማችሁ ሰዎች አላችሁ፣ ብዙ የሞከራችሁ አላችሁ፣ ያልተሳካላችሁ አላችሁ፣ ጊዜ ያስቆጠራችሁ ወራት ዓመታት አንድ ነገር ፍለጋ ብዙ መንገድ ሞክራችሁ አልሆነላችሁ። ይህን ቃል እመኑት። ይህን ቃል ሰምታችሁ
በእምነት ከራሳችሁ ካዋሃዳችሁት በኋላ የእግዚአብሔር ክንድ ተገልጦ ታያላችሁ። ሰው ሲደክም ጌታ ይመጣል። እግዚአብሔር አምላክ ይባርካችሁ ወገኖች። ይህን መልእክት ለዓለም ዙሪያ እንዲደርስ ብዙዎች እንዲሰሙት፣ በብዙ አገር የተቸገሩ ሰዎች አሉ፣ እንዲሰሙት ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉት። ፓስተር ወንደሰን ነኝ። ይህ ወርድ ኦፍ ፌዝ ቻናላችን ነው። ይህንን ሚኒስትሪ ደግፉ። ተባረኩ። እግዚአብሔር ይባርካችሁ።